አርሰናል የሚባለው ክለብ ዋንጫ ሲበላ ይቻላል። በህይወቱ ተስፋ የማይቆርጥ ክለብ አርሰናል። በጣም በሚገርም ሁኔታ 22 ዓመት ሙሉ አርሰናል ለዋንጫ ይደርሳል፣ ሁለተኛ ደረጃ ይወጣል፣ በላ ይባላል። በፍጹም ግን ዋንጫ ሊበላ አልቻለም። የሚገርማችሁ ነገር ግን የደጋፊዎቹ ጽናት፣ የክለቡ ጽናት ሁልጊዜ በተስፋ ነው የሚኖሩት። ማለት አንድ ቀን እንበላ ይሆናል። የሚገርማችሁ ነገር እኔ ተስፋ ላለመቁረጥ ምሳሌ የማደርጋቸው የአርሰናል እግር ኳስ ተጫዋቾች ወይም ደጋፊዎችን አንተ በህይወታቸው ቢሞቱ ተስፋ የማይቆርጡ በሚገርማችሁ ሁኔታ 22 ዓመት ሙሉ ጠብቀው የዚህኛውን ዓመት ዋንጫ አርሰናሎች አነሱት። ጠላት እኮ ብዙ ሊል ይችላል እኮ ሹክ ሊል ይችላል። መቼም ዋንጫ አትበሉ፣ መቼም እናንተ ከግብ አትደርሱ፣ መቼም ደርሳችሁ ወደኋላ ነው ይባላሉ። አንተ በሚገርም ሁኔታ እኔ ስለ አርሰናል ልሰብክ አይደለም፣ ግን ይሄ ክለብ ተስፋ ባለመቁረጥ ዋንጫ ማንሳት ከቻለ አንተ ይኸውልህ ተስፋ የሚያስቆርጥ ምንም አይነት ነገር በህይወት ሊኖር ይችላል። ተስፋ ባለመቁረጥ ወደ ተጋባልህ ተስፋ ግን ትደርሳለህ። እግዚአብሔር ወደ አወራ ግን ትደርሳል። በፍጹም በህይወትህ መቁረጥ የሌለብህ ተስፋ ነው። ሎተሪ ቁረጥ፣ ቁርጥም ቁረጥ፣ መቁረጥ የሌለብህ ነገር ቢኖር ተስፋ። ተስፋ የቆረጠን ሰው ምንም ከማድረግ ልትመልሱት አትችሉ። ብዙ ሰው ለምን ይመስላል ድራግ የሚወስደው መጠጥ ጋር የሚሄደው በሆነ ነገር ላይ ተስፋ ቆርጧል። እውነቱ ውሸት ፈልጎ አይደለም። ኮርኩረ ብትጠይቀው ብሶት ነው የሚነግር። ተስፋ የቆረጠ ሰው ምንም ነገር ሊያደርግ ይችላል። ስማኝ ይኸውልህ ብዙ ጊዜ ተስፋ የሚያስቆርጥ ነገር ገጥሞ ሊሆን ይችላል። ተስፋ የሚያስቆርጡ ሰዎችም ገጥሞክ ሊሆን ይችላል። ተስፋ የሚያስቆርጥ ሁኔታ ገጥሞ ሊሆን ይችላል። ጠላትም ተስፋ አስቆርጦ ሊሆን ይችላል። ተስፋ ባለመቁረጥ ከቆምክ እግዚአብሔር እንዲህ ይላል፣ ከግብ ትደርሳለህ፣ ከግብ ትደርሳለህ። ወንድሜ እህቴ፣ በምንም ተስፋ ሊቆረጥ ይችላል። በእናት ተስፋ ይቆረጣል፣ በአባት ተስፋ ይቆረጣል፣ በሁኔታ ተስፋ ይቆረጣል፣ በነገሮች ተስፋ ይቆረጣል። በእግዚአብሔር ግን ተስፋ አይቆረጥም። በምንም ተስፋ ልትቆርጡ ትችላላችሁ። ሰው በራሱ ተስፋ ሊቆርጥ ይችላል። በዘመዶቹ፣ በቤተሰቦቹ፣ በሁኔታ ተስፋ ሊቆርጥ ይችላል። በእግዚአብሔር ግን ተስፋ አይቆረጥም። አየህ ጠላት የሚፈልገው በእግዚአብሔር ተስፋ እንድትቆርጥ ነው። በምንም እንኳን ተስፋ ባታደርግ በህይወት ዘመን በእግዚአብሔር ተስፋ አድርግ። መጽሐፍ ሲናገር እርሱን ተስፋ የሚያደርጉ አያፍሩም ይላል። እግዚአብሔርን ተስፋ የሚያደርግ ሰው አያፍርም። የማታ ድል የሱ ይሆናል። የማታ ዋንጫውን ያነሳዋል። የማታ ከፍ ይላል።